ከቅኝ ግዛት መስፋፋት ወዲህ የዓለማችን የፍትህ ሚዛን በከፍተኛ ሁኔታ እንደተዛባ ይታመናል። አውሮፓዎቹ አፍሪካን፣ ደቡብና ሰሜን አሜሪካን፣ እስያንና የካሪቢያን ሀገራትን በቅኝ ግዛት ማስተዳደር ከጀመሩ ወዲህ ፍትሃዊ ተጠቃሚነት የሚባለው መርህ የሚተገበረው በጥቂቶች ይሁንታ ብቻ ነው። ከቅኝ ግዛት መስፋፋት ወዲህ የዓለማችን የፍትህ ሚዛን በከፍተኛ ሁኔታ እንደተዛባ ይታመናል። አውሮፓዎቹ አፍሪካን፣ ደቡብና ሰሜን አሜሪካን፣ እስያንና የካሪቢያን ሀገራትን በቅኝ ግዛት ማስተዳደር ከጀመሩ ወዲህ ፍትሃዊ ተጠቃሚነት የሚባለው መርህ የሚተገበረው በጥቂቶች ይሁንታ ብቻ ነው። በዚህ ረገድ በከፍተኛ ሁኔታ የተጎዳው የአፍሪካ አህጉር ሲሆን ከግማሽ ክፍለ ዘመን በላይ ያስቆጠረው የአህጉሪቱ የነጻነት እወጃም ምንም የፈጠረው ነገር የለም። አፍሪካውያን ከነጮቹ ቀንበር ተላቀዋል ቢባልም በራሳቸው ሰንደቅ ዓላማ ቢወከሉም አሰባሳቢ አህጉራዊ ተቋም ቢመሰርቱም ፍትሃዊ ተጠቃሚነታቸው ተነፍጎ የእጅ አዙር አገዛዝ ሳይወገድላቸው አሁንም ጠያቂ እንደሆኑ ቀጥለዋል። የ2025ቱ የተባበሩት መንግስታት ድርጅት 80ኛ ጠቅላላ ጉባኤ በብዙ መልኩ ከቀደሙት ስብሰባዎች የተለየ ሆኖ ተጠናቋል። በእርግጥ የከዚህ በፊቶቹ የስብሰባ መቋጫዎች በጋራ አቋም መግለጫ የታጀቡ በብዙ የውሳኔ ድምዳሜ የተጠናቀቁና ጥቅሙ ለጥቂቶች ቢሆንም የጋራ ጭብጨባ የደመቀባቸው ማጠቃለያዎች የተቀመጠላቸው ነበሩ። የዘንድሮ ግን የቀድሞ ወዳጆች የተለያዩበት፣ ደፋርና አዲስ ሐሳብ የተነሳበት፣ ኃያላኑ በአንድ ጉዳይ ላይ ያልተስማሙበት፣ ትልልቅ አጀንዳዎች የተረሱበት ወይም በተገቢው ውይይት ሳይደረግባቸው የተዘነጉ በተለያዩ ሀገራት ያሉ እልቂቶች በተራ ጉዳይ የታዩበት ሆኖ የኒውዮርኩ የስብሰባ አዳራሽ ተዘግቷል። ከ10 በላይ ወሳኝ የዓለማችን አጀንዳዎች ከቅድመ ጉባኤ ጀምሮ እየተብላሉ ቢቆዩም በስምምነት የጉባኤው አጀንዳ እንዲሆኑ ቢወሰንም 2 ጉዳዮች ብቻ ናቸው ነጥረው የወጡት። የዓለም አቀፍ ተቋማት አደረጃጀት ማሻሻያና የጋዛው ጉዳይ። አፍሪካውያን በህብረቱ በኩል ቀደም ብለው ያሰለፏቸው የጋራ ጉዳዮች አሁን ላይ ለታየው የኒውዮርክ ጠንካራ ጥያቄ መነሳት መነሻ ሆኗል። የዓለም አቀፍ የገንዘብ ተቋማት፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት፣ የአየር ንብረት ለውጥን የተመለከቱ ውሳኔዎች፣ ተጋሪ የሚባሉ የዓለም አቀፍ ግቦች አፈጻጸምና ተጠቃሚነት በአብዛኛው አፍሪካውያንን ያገለሉ ናቸው። በተቃራኒው በተጎጂነት ረገድ ደግሞ አፍሪካውያን የመጀመሪያዎቹ ተጠቂዎች ናቸው። ድርቅ፣ በሽታ፣ ድህነትና ጦርነት ለዚህ ተጠቃሽ ጉዳዮች ናቸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጥቂት ሀገራትን ብቻ በቋሚነት አሰልፎ መጓዝ ከጀመረ ዓመታት ተቆጥሯል። የእነዚህ ጥቂት አገራት ውሳኔና አፈጻጸም ደግሞ በርካቶችን የሚነካ ሲሆን አፍሪካም በጥቂቱ ተጠቅማ በከባዱ ከሚጎዱት ቀዳሚ ናት። ይህ አሰላለፍ እንዲቀየር መጠየቅ ከተጀመረ ጥቂት ዓመታት የተቆጠሩ ሲሆን ዘንድሮ ይህ የጥቁሮቹ ጥያቄ ጎልቶና ጠንክሮ ከተናጠል አተያይ ባለፈ በአህጉራዊ መንፈስ በመነሳት የጉባኤው ትልቁ አጀንዳ ሆኗል። በአዲስ አበባ የተካሄደው ሁለተኛው የአፍሪካ የአየር ንብረት ጉባኤ ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀድሞ መካሄድ ይህንን አጀንዳ በዳበረና በመረጃ በጠነከረ መልኩ ለማንሳት ከፍተኛ የአጀንዳና የግብዓት ማሰባሰቢያ መድረክ ሆኗል። በዚህ ረገድ አፍሪካውያን በተደጋጋሚ ጠይቀው መልስ አለማግኘታቸውን ተከትሎ የራሳቸውን የመፍትሄ እርምጃ መውሰድ መጀመራቸው ይታወሳል። ይህም ቢሆን ግን የችግሩን ፍቺ ሙሉ ለሙሉ መተግበር ያልተቻለ ሲሆን የገንዘብና የቴክኒክ ድጋፍ እንደሚያስፈልግ መነሳት ከጀመረም ሰንብቷል። በማሳያነት የ7 ዓመታትና የ14 ዓመታት ጉዞን የተጓዙት የኢትዮጵያዎቹ ታላላቅ ፕሮጀክቶች የጋና፣ ካሜሮንና ደቡብ አፍሪካ ስኬቶች ተጠቃሾች ናቸው። በአጭር ጊዜ ውስጥ ሰፊ የገበያ ድርሻ ያገኘው የኤሌክትሪክ ተሽከርካሪ፣ የአረንጓዴ አሻራና የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ለአፍሪካ አረንጓዴ ልማትና ተፈጥሮን በመንከባከብ ረገድ ያቀረበቻቸው በረከቶች ናቸው። የንፋስ እንፋሎትና የፀሐይ ኃይል በመጠቀምም የሀገራችን ተምሳሌትነት ከፍ እያለ መጥቷል። የፀሐይ ኃይልን ጥቅም ላይ በማዋሉ ረገድ ደግሞ ጋና፣ ደቡብ አፍሪካ፣ ካሜሮንና ሌሎች ጥቂት አፍሪካውያን ተጠቃሽ ሲሆኑ ለዓለም
ለዓለማችን የአየር ንብረት ለውጥ ጥበቃ የሚሰጡት ድጋፍ ከበካዮቹ እጅጉን የላቀ ነው። እነዚህ ስራዎች ጅማሮውን ባሳዩ ሀገራትም ሆነ በሌሎች ሀገራት ዘንድ ለማስፋትና ለመተግበር ከፍተኛ ገንዘብ፣ ዘመኑን የዋጀ የቴክኒክና የቴክኖሎጂ ድጋፍ ይፈልጋል። ይሁንና የዚህ ዘርፍም ሆነ ሌሎች የፋይናንስ ተቋማት እንቅስቃሴዎች በአብዛኛው የተያዙት በሌሎች በመሆኑ የአህጉራችን ተጠቃሚነት አናሳ ሆኖ ቆይቷል። ይህን ስርዓት ለመቀየር ቁርጠኛ አቋም የወሰዱት የአፍሪካ መሪዎች በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ድምጻቸውን በስፋት አሰምተዋል። መንግስታትና ተቋማት ለፍትሃዊ ተጠቃሚነት የሚበጅ ትርጉም ያለው እርምጃ እንዲወስዱም አበክረው ጠይቀዋል። በግሎባል ኦርደር ጥያቄዎች አፍሪካ በጂኦፖለቲካል ተጽዕኖ ምክንያት እያጣች ያለችውን ከፍተኛ የሰውና የተፈጥሮ ሀብት መጠቀም እንድትችል የተናበበና ስርዓቱን የተከተለ ስልጡን መንገድ አሳይታለች። የቅኝ ግዛት ዘመን የወለደው ታሪካዊ የተጠቃሚነት መገለል እንዲቀርና ከካሳ ባሻገር የሀብትና የተሳትፏችንን ልክ እንድንጠቀም የሚለው አንኳር ጥያቄ አፍሪካውያንን አጉልቶ አሳይቷል። በአፍሪካ የፍትሃዊ ተጠቃሚነት ጥያቄ ሀብት የማጋበስ ፍላጎትን ማሟላት አይደለም። የአፍሪካ የፍትሃዊ ተጠቃሚነት መልስ ማግኘት የትምህርት፣ የጤና፣ የድህነትና የደህንነት ጥያቄዎችና ስጋቶች መልስ ያገኙበታል። ታሪካዊና አሁናዊ ኢፍትሃዊነትን መቅረፍ የአፍሪካ ህብረት የ2025 አጀንዳ የነበረ ሲሆን የአዲስ አበባ ውሳኔ በኒውዮርክ ጉባኤ ላይ ሳይሸራረፍ ቀርቧል። ሐሳቡ ከአህጉሪቱ መሪዎች ተሻግሮ በርካቶችን የገዛና በንግግርም የተጋራ ሆኗል። የአዲስ አበባ ዴክላሬሽን በተባበሩት መንግስታት ድርጅት ጉባኤ ተሳታፊዎች ዘንድ እንዲሰርጽ የተደረገበት መንገድም የአፍሪካውያን የቀደመ የተናጠበ ጥያቄ እየተደራጀ መምጣቱንም ማሳያ ማድረግ ይቻላል። አሁንም ግን ጠንካራ ጥያቄዎችን በተደራጀ መንገድ ማቅረብ መቻል ግብ ባለመሆኑ ቀጣይነት ያለው ሥራ መስራት ያስፈልጋል። የቀረቡትን ጥያቄዎች የሚመልሰው አካል ማን ነው? በዛ ውስጥ የኛ ሚና ምንድነው? የምናረጋግጠው ዘላቂ ተጠቃሚነትስ ምንድነው? ቅድሚያ የምንሰጠው ጉዳይስ የትኛው ነው? የሚሉና ሌሎች ጥያቄዎችን አስቀምጦ መፈተሽ ይፈልጋል። ሐሳቡን የገዙት መንግስታት ቀጣይነት ያለው ድጋፍ እንዲያደርጉ ውጤታማ ዲፕሎማሲያዊ ሥራ መስራትንም ይጠይቃል። ከዚህ ቀደም በዓለም አቀፍ ተቋማት ውስጥ የሪፎርም ሥራ ተሰርቶ የአፍሪካውያን ጥቅም መረጋገጥ አለበት ብለው የሚያምኑና ሐሳቡንም ያነሱ ሀገራትን ድምጽ ማረጋገጥ ወሳኝ መሆኑ እሙን ነው። በዚህ ረገድ ቻይናና ሩሲያ ከዚህ ቀደም ዓለም በ5 ሀገራት መመራት ማቆም አለባት ሲሉ በተለይ ለአፍሪካ አህጉር ያላቸውን ውግንና አሳይተዋል። ይህ ሐሳብ ከሲኖ አፍሪካ ወዳጅነት ጅማሮ እንደ አውሮፓውያን አቆጣጠር ከ1950ዎቹ ጀምሮ እየተነሳ ቆይቷል። ይሁንና ጥያቄው ብዙም ትኩረት ሳይሰጠው ቆይቶ የቻይና አፍሪካ ግንኙነት በአውሮፓውያኑ 1978 ዳግም ሲጠናከር ጉዳዩም እየተጠናከረ መጥቷል። በተለይ ቻይና ከ43 የአፍሪካ ሀገራት ጋር በዘላቂ ልማት ላይ የተመሰረተ ትስስር ስታደርግ ከአህጉሪቱ መንግስታት ጥያቄ ተሻግሮ የቻይናም ምክረ ሐሳብ እየታከለበት ቀጥሏል። በዚህ ላይ የሩሲያ መተባበር ሲጨመርበት ሁለቱ የቬቶ ፓወር አባላት የ5 ሀገራት መሪነት ይቀየር የሚል ጠንካራ ንቅናቄ ጀምረው በጸጥታው ምክር ቤትም ከ15ቱ ተለዋዋጭ አባላት ጋር በሰፊው መክረውበታል። ይህንን የአጋዥ ሀገራት ተደማጭ ድምጽ አፍሪካውያን በተገቢው ሊጠቀሙበት ይገባል። በሌላ በኩል 80ኛው የተባበሩት መንግስታት ድርጅት ስብሰባ ያልተጠበቁና ተጠብቀው ደግሞ ከፍ ያሉ እውነታዎችን አስመልክቷል። ክስተቶቹ የቀድሞውን ቡድን ዘዋሪ ለሆነችው አሜሪካ አስተማሪ ይመስላሉ። በመሆኑም ዋሽንግተንም ብትሆን ከነበረው ትዕይንትና ከሀገራት አቋም አንጻር ይጠቅመኛል በምትለው መልኩ የፖሊሲ ቅያሬ ወይም የአቋም መለሳለስ ልታደርግ እንደምትችል ተጠባቂ ሆኗል። የአፍሪካውያን ጠንክሮና ተደራጅቶ መንቀሳቀስ፣ ከሀያላኑ መካከል አጋር መንግስታትን ማግኘት፣ አሁናዊ ጉዳዮች የሚያመጡት ተጽዕኖና ሌሎችም የጥቁሮችን ጥያቄ ምላሽ እንዲያገኝ ለማስቻል አጋዥ መሳሪያዎች ይመስላሉ። የአህጉሪቱ መንግስታትና ዜጎች መበርታት በበርካታ ጉዳዮች ላይ ራስን ችሎ ከጥገኝነት መላቀቅ አንድም ሉዓላዊነታቸውን ማጠናከር የሚያመጣ ሲሆን ለጠየቋቸው ጥያቄዎች መልስ ማግኘት ዋነኛው መሰረት ተደርጎ ተወስዷል። አፍሪካ ለዓለም አቀፍ ችግሮች የመፍትሄ አካል ናት። አልጀዚራ፣ የአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ኢንስቲትዩት እና አፍሪካ ኒውስ የዘገባው ምንጮች ናቸው።